ፍሮይድ በአጠቃላይ ከሰራው ቲዮሪ ኮንሴፕት ለህይወታችን የሚጠቅሙን ሐሳቦች፣ ዕውቀቶች በዚህ ቪዲዮ ለማየት እንሞክራለን። አንደኛ፣ ንቁ ያልሆነው ህሊናችን ወይም አንኮንሺየስ ማይንድ በህይወታችን ትልቁ ተጽዕኖ እንደሚያሳድርብን፣ በእያንዳንዱ ሐሳቦቻችን፣ ስሜቶቻችን፣ ውሳኔዎቻችን የዚህ አንኮንሺየስ የተባለው የአእምሮ ክፍል ተጽዕኖ እንዳለው ከፍሮይድ እንማራለን። ፍሮይድ ንቁ ለሆነው ህሊናችን ቲፕ ኦፍ አይስበርግ በማለት ይገልጸዋል። ማለትም ከላይ ያለው በረዶ ከታች ካለው ግዙፍ ውሃ ሲነጻጸር እጅግ ትንሽ ነው። ንቁ የሆነው አእምሯችን ወይም ኮንሺየስ ማይንዳችን ንቁ ካልሆነው አእምሯችን ሲታይ እጅግ ትንሽ ነው። ስለዚህ አብዛኛው የህይወታችን እንቅስቃሴ በዚህ አንኮንሺየስ የተባለው ግዙፉ የአእምሮ ክፍል የተሞላ ነው። በዚህ አንኮንሺየስ ማይንድ ያሉት ሐሳቦች፣ ስሜቶች ለማወቅ እጅግ አዳጋች ነው። ምክንያቱም እዛ የተቀመጡ ሐሳቦች እና ስሜቶች ንቁ የሆነው ህሊናችን እንዳያውቀው የተደበቁ ናቸው። ነገር ግን በውስጡ ሆነው በእያንዳንዱ የምናደርጋቸው ነገር ተጽዕኖ ያሳድራሉ። ለፍሮይድ ሳይኮአናላይሲስ ቴራፒ ዋናው ዓላማ ይህ አንኮንሺየስ የሆነ በህይወታችን በየቀኑ ሳናቀው በባህሪያችን፣ በስሜቶቻችን እና በሐሳቦቻችን ተጽዕኖ የሚያደርሰው አንኮንሺየስ ማይንድ ኮንሺየስ ማድረግ ነው። ወይም እነዛ በድብቅ ተጽዕኖ የሚያሳድሩብን ወደ ንቃተ ህሊና ማምጣት ለአእምሮ ጤንነት ዋናው መንገድ ነው። ነገር ግን በአንኮንሺየስ ማይንድ ያሉት ሐሳቦችና ስሜቶች ለኮንሺየስ ማይንዳችን ስለማይመች አብዛኛው ጊዜ ሪፕረስ እናረጋቸዋለን። ከዚህ በተያያዘ ወደ ሁለተኛው ነጥብ እንሄዳለን። ዲፌንስ ሜካኒዝም። ፍሮይድ ባህሪያችን የሶስት ነገሮች ኢንተርአክሽን ውጤት ነው ይላል። የኢድ፣ የኢጎና የሱፐር ኢጎ። ኢድ ፕሌዠር ፕሪንሲፕል በሚል ህግ ይከተላል። ኢጎ ሪያሊቲ ፕሪንሲፕል በሚል ህግ ሲከተል፣ ሱፐር ኢጎ ደግሞ ሞራል ፕሪንሲፕል በሚል ህግ ይከተላል። የኢጎ ዋናው ስራው እነዚህ ሁለት ኢድ እና ሱፐር ኢጎ ማስማማት እንዲሁም ከእውነታው ዓለም አስታርቆ መሄድ ነው። ነገር ግን ኢጎ ይህ ማድረግ ሲሳነው አንዛይቲ ይፈጠራል። ኢጎ ይህ አንዛይቲ ለማስወገድ ዲፌንስ ሜካኒዝም ይጠቀማል። ዲፌንስ ሜካኒዝም ሁሉም ዲፌንስ ሜካኒዝሞች ሁለት ካራክተሪስቲክስ አላቸው። አንደኛ፣ ሁሉም ዲፌንስ ሜካኒዝም አንኮንሺየስ ናቸው። ሁለተኛ፣ ሁሉም ዲፌንስ ሜካኒዝሞች ሪያሊቲ ዲናይ ወይም ዲስቶርት ያደርጋሉ። ፍሮይድ ኢጎ ራሱን ከአንዛይቲ ለመከላከል ብዙ አይነት ዲፌንስ ሜካኒዝሞች ይጠቀማል ይላል። ከነሱ አንዱ ሪፕሬሽን። ሪፕሬሽን ማለት በጣም የምንጠላቸው ሐሳቦች ወይም ስሜቶች ስናስብ ወይም ሲሰማን ወዲያውኑ አእምሯችን ወደ አንኮንሺየስ ማይንድ ሪፕረስ ያደርገዋል። ሁለተኛ፣ ዲናያል። ዲናያል ማለት እውነታው ዓለም መካድ ወይም የተፈጠረው ያለ ነገር እንዳልተፈጠረ እንደሌለ ነገር ማሰብ። አእምሯችን ይህ እውነት የሆነ ነገር ለመቀበል ስለሚከብደው ዲናይ በማድረግ ራሱን ከአንዛይቲ ለመከላከል ይሞክራል። ሶስተኛ፣ ዲስፕሌስመንት። ዲስፕሌስመንት ማለት ለምሳሌ አንድ ሰራተኛ አለቃው ካናደደው ንዴቱ በአለቃው መወጣት ስለማይችል ቤት ሄዶ በልጆች ሊዋጣ ይችላል። ስለዚህ በአጠቃላይ አእምሮ ራሱን ለመከላከል ዲፌንስ ሜካኒዝም ይጠቀማል። እነዚህ አንኮንሺየስ የሆኑ ነገሮች ኮንሺየስ እስካላረግናቸው ድረስ በህይወታችን በእያንዳንዱን በምናረጋቸው ነገር አፌክት ያደርጉናል። ስለዚህ ዋናው የሳይኮ አናላይሲስ ዓላማ እነዚህ አንኮንሺየስ የሆኑት ነገሮች ኮንሺየስ ማድረግ ወይም በድብቅ ወይም ንቁ ባልሆነው አእምሯችን ያሉት ነገሮች ንቁ ወደ ሆነው ህሊናችን ማምጣት የሳይኮ አናላይሲስ ዋናው ዓላማ ነው። ለምሳሌ ዲናይ ስናረግ ወይም እውነታው ዓለም መቀበል ሲከብደን ይህ ዲፌንስ ሜካኒዝም እንደሆነ ተረድተን እውነታውን ዓለም ለመቀበል መሞከር፣ ወይም ደግሞ በራሳችን ውስጥ ያሉት ምንጠላቸው ነገሮች በሰው ላይ ፕሮጀክት አድርገን ሰው መጥላት ስንጀምር ይሄ ፕሮጀክሽን መሆኑ ተረድተን ይህ አንኮንሺየስ የሆነ ነገር ወይም ፕሮጀክሽን ወይም ዲፌንስ ሜካኒዝም ኮንሺየስ በማድረግ ከነዚህ ተጽዕኖ ወይም ኢንፍሉዌንስ ራሳችን ነፃ ያወጣን መሄድ እንችላለን ማለት ነው። ስለዚህ በአጠቃላይ በዚህ ቪዲዮ
እንዴት አንኮንሺየስ ማይንዳችን ለህይወታችን ተጽዕኖ እንደሚያደርስብን እንዲሁም አእምሯችን ከአንዛይቲ ራሱን ለመከላከል እንዴት ዲፌንስ ሜካኒዝም እንደሚጠቀም አየን። ከነዚህ ነፃ ለማውጣት ፍሮይድ አንኮንሺየስ የሆነው ነገር ኮንሺየስ ማድረግ ዋናው ለአእምሮ ጤንነት መንገድ እንደሆነ ይገልጻል።